ሰላም የፊልም አፍቃሪያን ውድ የዘሪቪውን ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዝዝት ይበል እያልኩኝ ዛሬ ወደ ድሮ የሆሊውድ ወርቃማ ዘመን እንመለሳለን። ለመሆኑ ከአንድ እጅግ በጣም ሀብታም ዝነኛና ማራኪ ሰው ጋር በድንገት በፍቅር ወድቃችሁ ወደ ተንጣልለውና ግዙፉ ቤተ መንግስቱ ስትገቡ እዚያ ቤት ውስጥ የሞተችው የቀድሞ ሚስቱ መንፈስ ዝናና ጥላ መላውን ቤት ተቆጣጥሮት ቢጠብቃችሁ ምን ታረጋላችሁ? አዲሱ ትዳራችሁስ ምን ሊሆን ይችላል? ዛሬ ይዤላችሁ የመጣሁት በአስደናቂ የስነ ልቦና አንቀጥቃጭ ሳይኮሎጂ ትሪለር ፊልሞቹ በሚታወቀው በታላቁ ዳይሬክተር አልፍሬድ ሂችኮክ የተሰራውንና በኦስካር ታሪክ ምርጥ ፊልም ተብሎ የተሸለመውን ሬቤካ የተባለውን ድንቅ ክላሲካል ፊልም ነው። ይህ ፊልም ዝም ብሎ የድሮ የፍቅር ታሪክ አይደለም። ፍቅር፣ ቅናት፣ ክህደት፣ የስነ ልቦና ጦርነትና ማንም ሊገምተው የማይችል እጅግ አስፈሪ ሚስጥር የተካተተበት ድንቅ ስራ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ፊልሙ መሃል ላይ የሚቀየረው ፍሰትና መጨረሻው እጅግ አስገራሚ ነው። ታሪካችን የሚጀምረው ውብ በሆነችውና የሀብታም መዝናኛ በሆነችው የፈረንሳይ ከተማ ሞንቴ ካርሎ ውስጥ ነው። እዚህ ጋር ስሟ በፊልም ውስጥ ለአንድም ጊዜ እንኳን የማይነገረውን ዝም ብለን አዲሷ ሚስት እያልን የምንጠራትን አንዲት ምስኪን የዋህና ድሃ ወጣትን እናገኛለን። ይህች ወጣት ለአንዲት እጅግ ባለጸጋና ተሳዳቢ አሮጊት በርካሽ ክፍያ በረዳትነት እየሰራች ህይወቷን የምትገፋ ሴት ናት። ህይወቷ በሙሉ ስቃይና ዝቅጠት በነበረበት በዚያ ሰዓት ነው ማክሲም ዴ ዊንተር የተባለውን ሰው የምታገኘው። ለመሆኑ ይቺ ልጅ ማን ናት? ከየትስ መጣች? ለምንድነው ስም እንኳን የሌላት? ተመልካቾቼ ይህቺ ልጅ ገና በህፃንነቷን ወላጆቿን ያጣችው። አባቷ ምስኪን ሰዓሊ ነበረ ሲሆን እሷ ገና ትንሽ ልጅ እያለች በሳምባ ምች በሽታ ምክንያት በድንገት ይሞታል። ብዙም ሳይቆይ እናቷም ትከተላለች። በዚህ ምክንያት ልጅቷ ያለምንም ተንከባካቢ፣ ያለ ዘመድና ያለ ገንዘብ ሙሉ በሙሉ አሳዳጊ የሌላት የቲም ሆኗን ያደገችው። ለማንም ግድ የማይሰጣት ብቸኛ ሴት በመሆኗ ኑሮዋን ለመግፋትና እንጀራ ለማግኘት ስትል ብቻ ነው ሚስስ ቫን ሆቨር ለተባለችው ጉረኛና ባለጸጋ አሮጊት በርካሽ ክፍያ በረዳትነት መስራት የጀመረችው። ይህች አሮጊት ልጅቷን እንደ ሰው አትቆጥራትም ነበረ። እንደፈለገች ትሰርባታለች፣ ታንኳስሳታለች። ልጅቷን መጠለያና ምግብ ለማግኘት ስትል ብቻ ይህንን ስቃይ ሁሉ በትዕግስት ትችለዋለች። ታዲያ ስሟ ለምን አልተነገረም? ምክንያቱም ከልጅነቷ ጀምሮ ማንም ሰው በፍቅር በስሟ ጠርቷት አያውቅም። ለአሮጊቷ እሷ ዝም ብላ ረዳት ናት። ለዓለምም እሷ ተራና የማይታይ ሰው ናት። ይህቺ ስምና ማንነት ያጣች ተስፋ የቆረጠች ምስኪን ልጅ ናት እንግዲህ በዚያች ውብ የሞንቴ ካርሎ ከተማ ላይ ከታላቁ ባለሀብት ከማክሲም ጋር የምትገናኘው። ማክሲም እጅግ ባለጸጋ በታላቅ የዘር ሀረግ የመጣና ማንድሬል የሚባል ታዋቂ ቤተ መንግስት ያለው ሰው ነው። ነገር ግን ማክሲም አንድ ትልቅ ስብራት አለበት። ውብና ዝነኛ የነበረችው ሚስቱ ሬቤካ በባህር ላይ በጀልባ አደጋ ከሞተችበት ጊዜ ጀምሮ በሀዘን ዝምተኛና ሚስጥር የከበበው ሰው ሆኗል። ይህ ሰው ይችን የዋህ ልጅ ሲያያት በንጽህናዋ ይማረካል። አሮጊቷ ሴት ልጅቷን ይዛ ወደ አሜሪካ ልትሄድ ስትል ማክሲም በድንገት አትሄጂም፣ እኔን አግቢኝ ይላታል። ልጅቷን በደስታ አብዳ ትስማማለች። በፍጥነት ተጋብተው ማክሲም ወደሚኖርበት ዓለም ሁሉ ወደሚያውቀው ወደ ማንድሬል ቤተ መንግስቱ ይዟት ይጓዛል። ልጅቷ ህይወቴ ሙሉ በሙሉ ተቀየረ፣ ከእንግዲህ ደስተኛ ሆናለሁ ብላ ታስባለች። ነገር ግን እውነተኛው ሲኦል የሚጀምረው እዚህ ጋር ነው። አዲሷ ሚስት ማንድሬል ቤተ መንግስት እግሯን ስታስገባ ያገኘችውን ነገር የጠበቀችው አልነበረም። ቤቱ እጅግ ግዙፍ፣ ጭጋጋማ በሆነ ባህር የተከበበ እና የሚያስፈራ ድባብ ያለው ነው። ከሁሉም በላይ ግን ቤት ውስጥ ያለው እያንዳንዱ ነገር፣ የክፍሎቹ አቀማመጥ፣ የምግብ ጠረጴዛው፣ አልፎ ተርፎ በፎጣዎችና በማስታወሻ ደብተሮች ላይ የተለጠፈ አር የሚለው የሬቤካ ስም መጀመሪያ ፊደል ሁሉ የሬቤካ መኖር ያበስራሉ። ሬቤካ በአካል ብትሞትም በመንፈስ ግን ያንን ቤት አሁንም ሙሉ ለሙሉ እየመራችው ነው። በዚህ ፊልም ውስጥ ትልቅ ውጥረት የሚፈጥረው ገጸ ባህሪ ደግሞ ሚሲስ ዳንቨርስ የተባለች የቤቱ ዋና ሰራተኛ ናት። ይህች ሴት ለሬቤካ የነበራት ታማኝነት ወደ እብደት የተቀየረ ነው። አዲሷን ወጣት ሚስት ማየትም ሆነ መቀበል አትፈልግም። ስለዚህ በረቀቀ መንገድ የስነ ልቦና ጦርነት ከፍትባታለች። በየቀኑ ስለ ሬቤካ ውበት፣ ስለ ሬቤካ ብልህነት፣ እንዴት ወንዶችን ታሽከረክር እንደነበረ እና ቤቱን እንዴት በስርዓት ትመራው እንደነበረ እየነገረች ይህችን ምስኪን
አዲስ ሚስት በራስ መተማመኗን እንድታጣ ታደርጋታለች። ልጅቷ እኔ እኮ ደሃ ነኝ፣ እንደሷ ውብ አይደለሁም፣ ባሌም አይወደኝም ብላ በጭንቀት እንድትታመም ታደርጋታለች። ማክሲምም ቢሆን ስለ ሬቤካ ሲነሳ ይደነግጣል፣ ይቆጣል፣ ወደ ራሱ ይሸሻል። ይህ ደግሞ ለአዲሷ ሚስት ባሌ አሁንም የሞተችው ሚስቱን ነው የሚወደው የሚል ትልቅ ጥርጣሬና ስቃይ ይፈጥርባታል። ታሪኩ ከፍተኛ ጥንካሬ ላይ የሚደርሰው በማንድሬል ትልቅ የጭንብል ድግስ ሲዘጋጅ ነው። ክፉ ሰራተኛ ሚስስ ዳንቨርስ አዲሷ ሚስት በጎ አሳቢ መስላ ታታልላታለች። በድሮ ጊዜ ከነበሩ ስዕሎች ላይ አንዱን መርጠሽ ያንን ልብስ ስፊና ለብሰሽ ማክሲምን ሰርፕራይዝ አድርጊው ትላታለች። ልጅቷን በየዋህነት ተስማማለች። ነገር ግን በድግሱ ምሽት ያንን ውብ ልብስ ለብሳ ደረጃው ላይ ስትወርድ መላው አዳራሽ ጸጥ ይላል። ማክሲም ፊቱ በቁጣ ተለዋውጦ ወዲያው ሄጂና የልብስ አውልቂው ብሎ ይጮሃል። ለካ ያ ልብስ ሬቤካ ከመሞቷ በፊት የመጨረሻውን ድግስ ስታደርግ የለበሰችው ልብስ ነበረ። ሚስስ ዳንቨርስ ሆን ብላ ልጅቷን ለማዋረድ ያደረገችው ሴራ ነበረ። ልጅቷ ልቧ ተሰብሮ ተስፋ ቆርጣ ወደ ሬቤካ ክፍል ትሄዳለች። ሚስ ዳንቨርስ እዚያው ጠብቃት፣ ባለቤትሽ በፍጹም አይወድሽም፣ ሁልጊዜም የሬቤካ ነው፣ ስለዚህ ያለሽ አማራጭ መስኮቱን ከፍተሽ ራስሽን ማጥፋት ነው እያለች በጆሮዋ ስታንሾካሾኩባት ልጅቷ ልትዘል ስትል በድንገት ከውጭ የሚጮህ ሳይረን እና የተኩስ ድምፅ ይሰማል። ባህር ዳርቻው ላይ አንድ መርከብ ተጋጭቶ ሰምጧል። ያንን መርከብ ለማዳን ጠላቂዎች ወደ ባህሩ ሲገቡ ግን ሌላ ነገር ያገኛሉ። ከዓመታት በፊት የሰመጠችውን የሬቤካን የግል ጀልባ ያገኟታል። በውስጧም የሬቤካ እውነተኛ አስክሬን ተቆልፎበት ይገኛል። እዚህ ጋር ነው ተመልካች በሙሉ የሚደነግጠው። ታዲያ ከዓመት በፊት ማክሲም ሬቤካ ናት ብሎ የለየውና በክብር የቀበረው አስክሬን የማን ነበረ? በቀጣዩ ሲል ላይ ማክሲም አዲሷን ሚስቱን ይዟት ወደ አንድ ሚስጥራዊ ክፍል ይገባና እውነቱን ይዘረግፈዋል። እያለቀሰ እኔ ሬቤካን በፍጹም አልወዳት ነበረ፣ እንዲያውም እጅግ አርጌ ጠላት ነበር ይላታል። ሬቤካ ውብ ብትሆንም እጅግ ክፉ፣ አመንዝራ፣ ብዙ ወንዶችን ወደ ቤት የምታመጣና ማክሲምን በስም ማጥፋት የምታስፈራራ ሴት ነበረች። በዚያች የሞት ምሽት ሬቤካ ማክሲምን እያበሳጨችው ያለ በድንገት ወድቃ ጭንቅላቷን ተመታ ትሞታለች። ማክሲም ግን እኔ የገደልኳት ይመስላል ብሎ በመፍራት አስክሬኗን ጀልባ ውስጥ አጭቆ ባህር ውስጥ የሚሰምጥ አድርጎት ነበረ። አዲሷ ሚስቴን ስትሰማ ግን አደነግጥም፣ ይልቁኑ ባሌ እሷን አይወዳትም ነበር፣ እኔን ነው የሚወደው የሚል ትልቅ እፎይታ ታገኝና ባሏን ከፍርድ ቤት ክስ ለማዳን አብረው የስነ ልቦና ጥንካሬ ታሳያለች። ፖሊስ ማክሲምን በነፍሰ ግድያ ወንጀል መመርመር ይጀምራል። ነገር ግን ፍርድ ቤት ላይ አንድ ትልቅ ሚስጥር ይፋ ይሆናል። ሬቤካ ከመሞቷ ጥቂት ሰዓታት በፊት ለንደን ለምርመራ ሄዳ የነበረ ሲሆን እዚያም የመጨረሻ ደረጃ ላይ የደረሰ የካንሰር ህመም እንዳለባትና ጥቂት ቀናት ብቻ እንደቀራት ዶክተሩ ነግሯት ነበረ። ስለዚህ ሬቤካ ራሷን ለመግደል ፈልጋ፣ ነገር ግን ማክሲም በነፍሰ ግድያ ተከሶ እንዲሰቀልላት ሆን ብላ ያዘጋጀችው የመጨረሻ ክፉ ወጥመድ ነበረ። ይህ ሲረጋገጥ ማክሲም ከክሱ ነፃ ሆኖ ወደ ቤቱ ይመለሳል። ነገር ግን ማንድሬል ቤተመንግስት ሲደርስ ቤቱ በእሳት እየነደደ ያገኘዋል። ሚስስ ዳንቨርስ ማክሲም ነፃ መውጣቱንና አዲሷ ሚስቱ ማንድሬል ልትወርሰው መሆኑን ስታውቅ ቤቱን አቃጥላ እሷም አብራው ትሞታለች። ማንድሬል ከነክፉ ሚስጥሩ አመድ ሆኖ ይጠፋል። ወጣቶቹ ባልና ሚስት ግን ከሬቤካ ጥላ ነፃ ሆኖ አዲስና እውነተኛ የፍቅር ህይወት ይጀምራሉ። ማንድሬል ከነክፉ ሚስጥሩ አመድ ሆኖ ይጠፋል። ታዲያ ቤቱ ከተቃጠለ በኋላ ጥንዶቹ በምን ሁኔታ መኖር ጀመሩ? ተመልካቾቼ፣ ይህ የፊልሙ የመጨረሻውና እጅግ ጥልቅ የሆነ የስነ ልቦና ማሳያ ክፍል ነው። ቤቱ ከነክፉ ትዝታው መውደሙ ለአዲሷ ሚስትና ለማክሲም ትልቅ ነፃነትን የሰጣቸው። ጥንዶቹ ያንን ሁሉ የንብረት ሀብትና ግዙፍ ቤተመንግስት ትተው ወደ ሌላ ሀገር በመሰደድ በትናንሽ ሆቴሎች ውስጥ በጣም ቀላልና ተራ ህይወት መኖር ይጀምራሉ። ነገር ግን ህይወታቸው ከድሮ ማንድሬል ይልቅ በሺህ እጥፍ የላቀ ሰላምና ደስታ የተሞላበት ነበረ። ማክሲም ያንን ፊቱ ላይ ይነበብ የነበረውን የጥፋተኝነት ስሜትና ፍርሃት ሙሉ በሙሉ አሽቀንጥሮ ጥሏል። አዲሷ ሚስት ደግሞ ከእንግዲህ ያቺ የተሸማቀቀችና በራሷ የምታፍር ድሃ ልጅ አይደለችም። ባሏን ከሞትና ከስር ያዳነች፣ እውነተኛውን ፍቅሯን ያስከበረች፣ ጠንካራና በራሷ የምትተማመን ሙሉ ሴት ሆናለች። ከሬቤካ ጥላ ነፃ ሆነው እርስ በርስ እየተጽናኑና አዲስና ንጹህ የፍቅር ህይወት መገንባት ችለዋል።
እንግዲህ ተመልካቾቼ ሬቤካ የተባለው ይህ ፊልም ፍቅርን፣ ቅናትንና የሞተ ሰው በሕይወት ባሉት ላይ የሚያሳድረውን ተጽዕኖ እጅግ አድርጎ ያሳየ ድንቅ ስራ ነው። እኔ ለዚህ ፊልም የምሰጠው ነጥብ ከ10 9 ነው። እናንተስ ይህን ፊልም አይታችሁታል? በሚስ ዳንቨርስ ክፋት ተገርማችኋል? ያላችሁን አስተያየት ኮመንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስክንገናኝ ድረስ ቻው።